ታይላንድ ገብተናል። አሁን ላቤራስ ቆማያ እሱ ስለነበርኩ ነው። አሁን ይጀምራል። በቃ አንድ 5 ደቂቃ ወደ እሳቱ ዋስጉድ ዩቲዩብ እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ጃኒ ታይላንድ ነው ያለው። እሱን ላገኘው ልሄድ ነው። ምን ሁኔታዎች እንደሚፈጠሩ ያለውን ሁኔታ ምናምን ነገር አሳያችኋለሁ። እስከ መጨረሻው አብራችሁ ነው እና እንግዲህ እንዳያችሁት ቪዲዮ ሲጀምር ጃኒ ጋር 2 ቀን አሳልፈናል። የመጀመሪያው ቀን ሲሄድ የነበረው ላይቱ ወደቀ ነው ሶ እንግዲህ እንዳያችሁት ጃኒ ታይላንድ መጥቶ ተገናኝተናል። 2 ቀን የተገናኘ ነው። ዴይ 1 እና ዴይ 2 የመጀመሪያ ቀን ላይ ከሱ ጋር የራሱን ቪዲዮ የሰራበት ቀን የተገናኘ ነው እና ቢሃይንድ ዘ ሲን ያለውን ነገር ምናምን አንዳንድ ነገሮች በዛውም ስለ ታይላንድ ነግራችኋለሁ። እስከ መጨረሻው ድረስ ከታገሳችሁ ማለት ነው። ታይላንድ ገብተናል። ተገናኘን። ሄድኩኝ አይዲያው ምናምን ነገረኝ። ሎካል የሆነ ምግብ የዚህ ሀገር ምን እንደሆነ ማወቅ ነው ይፈልግና ጀስት የናይት ላይፉ ምን እንዳይመስል እና ማየት እንዳይፈልግ ነበረ የነገረኝ። ከዛ በኋላ ሄደን አንድ ሎካል ምግብ የሚገኝበት ሲፉድ እና የሀገሩ ምግብ የሚገኝበት ሬስቶራንት ይዤ ሄድኩኝ። በጣም ብዙ አይነት ምግብ አማራጮች አሉ። የሱ ቪዲዮዎች ላይ ጠቅሻቸዋለኝ። ከኛ ጋርም አንድ አይደለ ከአበሻ ቴስት ጋር መሄድ ልንበላቸው የምንችላቸው ነገሮች ምናምን አሉ። እነሱን አብረን አየን። ያው የቪዲዮ ዋና ዓላማው ምግብ ላይ መስራት አልነበረም። የሱ ናይት ላይፉን እና ትራንሶች ምናምን የነሱን ሁኔታ ምናምን ነበር ማሳየት የፈለገው። ብዙም ክሬድ አልነበረም ለኔ ግን ያው ያ ነበርና ስለዚህ ሰዓት የተወሰነ እስኪሄድ ድረስ ምናምን ተባብለን ወክ አደረግን ምናምንና ወደ ኢትዮጵያ ሬስቶራንት ሄደን ማለት ነው። ኢትዮጵያ ሬስቶራንት ሄደን የተወሰነ ጊዜ አሳለፍን ማለት ነው። ቡና ጠጣ ምናምን እሱን ምግብ በላ ምናምን እዛ የተወሰነ ጊዜ ይችል አደረግን። እዛ መሸጥ ሲል ድጋሚ ወክ ማድረግ ጀመርን ማለት ነው እና በዛው እግረ መንገዳችን የሆነ ሞል ገባንና አንዳንድ ነገሮች ቼክ አውት አደረግን ማለት ነው። ታይላንድ ከምታወቅበት ነገሮች አንዱ ያው የገበያ ማዕከላቶች ናቸው። ብዙ የገበያ አማራጮች አሉ። ብዙ ኢቭን በዚህ ሁኔታ ራሱ መስራት የምትፈልጉ ሰዎች ካላችሁ ኮንታክት ታደርጉኝ ትችላላችሁ። ብዙ የገበያ አማራጮች አሉ። በንግድ ላይ መሰማራት የምትፈልጉ ኮንታክት ታደርጉኝ ትችላላችሁ። እንዴት ነው የሚሰራ ምናምን የማውቀውን ያህል ሼር አደርጋችኋለሁ እና የተለያዩ የዊኬንድ ማርኬቶች፣ የናይት ማርኬቶች፣ ሞሎች፣ ብራንድ የሆኑ ስቶሮች አሉ። ከጫማ እስከ ልብስ እና የሜካፕም የተለያዩ ብራንድ ስቶሮችም አሉ። እነዛን ነገሮች ነገርኩት። ከዛ ወጣና ደግሞ ድጋሚ ወክ ማድረግ ጀመረን ምናምን ወደዛ ወደ ናይት ላይፍ የሚታይበት እንደዚህ ብቻ ወደ ዋና ወደ ታሰበው ቦታ ለመሄድ ማለት ነው እና በመሀል ላይ ማሳጅ ቤት አየንና ወደዛ ይዤው ገባሁኝ። የተወሰነ 30 ደቂቃ ምናምን ማሳጅ አረገ። ወደ ወይ በጣም ሌላው ታይላንድ የሚታወቅበት ሀገር የሚታወቅበት እንትን ማሳጁ ነው። በጣም ምርጥ የሆነ ማሳጅ አላቸው። ፉል ቦዲ ማሳጅ፣ ፉት ማሳጅ ምናምን በጣም ሪሊፍ ነው። በቃ በጣም በስራ የደከመ የወገብ ችግር ያለበት ምናምን ታይ ማሳጅ በጣም ፌመስ። በጣም ብዙ ሰዎች ይሄ ለዚህ ብቻ ብለው የሚመጡ ሰዎች አሉ። እሱን አደረግን። እንዳያችሁት በጣም ይሞቅ ነበረ መንገድ ላይ ምናምን። እኔ ደግሞ ሙቀት በቃ የማልችለው ነገር ነውና ትንሽ እዛ አረፋለን ምናምን ቀዝቀዝ ብለን ምናምን የወጣ ነው። ከዛ በኋላ ወደ ገደለው ሄድን ማለት ነው።
እኔ አንድ ልነግራችሁ የምፈልገው ነገር ያው ሰው የፈለገውን ነገር ማድረግ ይችላል። መደገፍም ምናምን መቃወም ምናምን እዛ ውስጥ አልገባም። ግን ሰምባዲ የሆነ መዝናናት የሚፈልግበት መንገድ ማየት የሚፈልገው ነገር በሙሉ ታይላንድ ውስጥ ማየት ይቻላል። ከዛ ቪዲዮ ላይ ከታየው ውጭ ታይላንድ ውስጥ ምን ምን ማየት ይቻላል ብትሉኝ በጣም ብዙ አትራክሽኖች አሉ። ታይላንድ በጣም ቪዛውም ቀላል ነው። ከሀገር ወጥቶ መዝናናት ለሚፈልጉ ሰዎች በጣም ቀላል የሆነች ሀገር ነች እና በጣም የፍሎቲንግ ማርኬት አለ። ፍሎቲንግ ማርኬት የሚንሳፍፍ በቦት የግብይት ነገሮች አሉ። ትንሽ ዩኒክ ነገር ነው። እሱን ማየት ይቻላል። ከዛ ደግሞ ዙዎች አሉ። ታይገር ልክኛ ሀረር ጅብ ምናምን ጋር ያለው የቱሪስት አትራክሽን አለ። እዚህ ደግሞ በህይወት ያሉ ነብሮች ጋር ፎቶ መነሳት አብሮ እንትን ማለት ምናምን እንደዚህ አይነት አክቲቪቲዎች አሉ እና በጣም አሪፍ ነው። እሱ አክቲቪቲ በጣም አሪፍ ነው። ሌላው ደግሞ ከባንኮክ ወጣ ብሎ ደግሞ በጣም ብዙ አይላንዶች አሉ። በጣም ብዙ አክቲቪቲዎች አሉ። ስኖክሊንግ፣ ጄት ስኪ፣ ስካይዳይቭ ማድረግ የምትፈልጉ ሰዎች በጣም ብዙ ደግሞ ከባንኮክ ውጭ ያሉ ደግሞ ብዙ አክቲቪቲዎች አሉ። ተፈጥሮ የሚወዱ ሰዎች በጣም በተፈጥሮ መዝናናት የምትፈልጉ ሰዎች ብዙ አማራጮች አሉ፣ አይላንዶች አሉ። ብዙ አክቲቪቲ አለ ማለት ነው። ያ ነገር ብቻ በቃ ያለበት ሀገር ማለት አይደለም። ብዙ ሊያዝናኑ የሚችሉ ነገር አለ። እንደ ምርጫው ነው። ሰው የፈለገውን ነገር ማድረግ ይችላል ማለት ነው። ሁሌ መጥፎ ጎኑ ላይ ብቻ ማተኮር አያስፈልግም። ሌላ ደግሞ የንግድ ሀገር ነው። መነገድ የሚፈልግ ሰው በጣም በቃ ተመራጭ ቦታ ነው። ማንኛውንም አይነት ነገር ማግኘት ይችላል። መግቢያ ላይ እንደነገርኳችሁ ማለት ነው። ለሕክምናም በጣም ተመራጭ ነው። በጣም ብዙ ሰዎች መጥተው ታክመው ድነው የሚሄዱበት አገር ነው። በጣም ብዙ ሰዎች ለሕክምና የሚመጡበት አገር ነው። ይሄን አሁን የምነግራቸው አይደለም የሚታወቅ ነገር ስለሆነ ማለት ነው። ባይ ኤኒ ሚንስ በሁሉም መንገድ ብዙ ነገሮች ያሉት ነው። የትራቭል ኤክስፒሪየንስ እንዲኖራችሁ የምትፈልጉ ሰዎች፣ ትራቭል ሂስትሪ እንዲኖራችሁ የምትፈልጉ ሰዎች ምናምን በትመጡ ተዝናንታችሁም የምትፈልጉትን አሳካችሁ የምትመለሱበት ሀገር ነው። ብዙ ነገሮች ስላየው ነው ይህን እያበራላችሁ ያለሁት ማለት ነው። ያንን አደረግን። ናይት ላይፉን ቦታዎች ምናምን አሳየሁት። የተወሰነ ሪከርድ አደረግን ምናምን። ትንሽ አስቸጋሪ ነበረ። እዛ ቦታ ላይ የነበረው ሁኔታ ትንሽ ከበድ ይል ነበር። ብቻ ኤኒዌይስ እንደሚሆን አደረግን። ዴይ ዋን በዛ መልኩ አለቀ ማለት ነው። እኔ ሞተር ሳይክሌን ጠራሁኝ፣ ወደ ቤት ጉዞ ተጀመረ ማለት ነው እና በጣም አሪፍ ነበረ። በጣም በቃ ለእኔ ትልቅ ኤክስፖዠር ነው። ትልቅ ትምህርት ያገኘሁበት ነው። እንዴት ነው የሚሰራው፣ በቃ ያን እንዴት ነው ሪካርድ የሚደረገው ለዩቲዩብ እንዴት ነው በቃ የሚሆነው ነገሮችን በጣም ኤክስፒሪየንስ ካለው ሰው ጋር መዋል በጣም ይጠቅማል እና ተጠቅሜበታለሁኝ። ብዙ ጥቅሞች አግኝቼበታለሁ። በዛ ሰዓት በዛ ወቅት ሲያደርጋቸው የነበሩት ነገሮች ለእኔ በጣም ጠቅሞኛል። እንዴት ነው የሚሰራው የሚለውን ነገር ለማየቴ በጣም ጠቅሞኛል ማለት ነው። ሁለተኛው ቀን ላይ ደግሞ ተገናኘን እና አይ ቲንክ ጠዋት ቴምፕል ምናምን ነበር የጎበኘው። ከዛ በኋላ ነው የተገናኘ ነው እና አብረን ቪዲዮ መስራት እፈልጋለሁ ምናምን ብዬ ነገርኩት። እሺ አለ። የኔ ዩቲዩብ ቻናል ላይ አይታችሁት ከሆነ አንድ ቪዲዮ አለ እና እሱንም አብረን ሰርተናል። ታይላንድ ውስጥ በጣም ትልቁና ረጅሙ ፎቅ ላይ 300 ምናምን ሜትር ወደ ላይ ከፍታ ያለው ፎቅ ላይ ስካይ ዎክ መስታወት ላይ ወክ ማድረግ እና ቲልት የሚባል አክቲቪቲ አለ። በመረብ ላይ ሆናችሁ ከ75ኛ ፎቅ ላይ እንደዚህ ወደ መሬት የምትሉበት ግቡና እዩት። በጣም የሆነ አድቬንቸር ነገር ነው። እኔ ስፔሻሊ በጣም
የከፍታ ምናምን ፎቢያ ስላለብኝ በጣም ለእኔ አድቬንቸር ነው። ለሱ ብዙም እንትን አልነበረም፣ ያስፈራው ነገር ብዙም አልነበረም። ብቻ ግን ከሁሉም በላይ ከአክቲቪቲው በላይ ኤክስፒሪየንሱ ነው ለእኔ በጣም የጠቀመኝ። ምክንያቱም ቪዲዮ ላይ ታችሁት ከሆነ በቃ የሆነ ድምፅ ሲያስተካክል ነበር። ማይኩ እኮ አልበራም እንደዚህ ሪከርድ ሲያደርግ ምናምን ኢቨን እሱ የካሜራውን እንትን ያውቀዋል። ኢቨን ዞሮ በሰልፊው ራሱ መቅረጽ አይጠበቅበትም። የካሜራውን እንትን ምን ያህል እንትን ውስጥ ፍሬም ውስጥ እንደሚገባ ምናምን በደንብ ነው የሚያውቀው እና ጥሩ ኤክስፖዠር ነበረ። በጣም ተምሬበታለሁ ከነበረው ኤክስፒሪየንስ ማለት ነው። ሶ በአቤል ቭሎግስ ታይላንድ ላይ እዚህ እስካለው ድረስ ብዙ ነገር አሳያችኋለሁኝ። ከዚህ በፊት የነበረውን ቪዲዮ ካላያችኋቸው ገብታችሁ እዩዋቸው። የምግብ ቭሎጎች ሰርቻለሁኝ። ከዚህ በኋላም ቀጥላለሁኝ። የተለያዩ ምግብ ቭሎጎች ሰራላችኋለሁኝ። ሌላ ደግሞ ያሰብኩት ምንድነው ራሴም ኩክ እያረኩኝ ምናምን የራሴን ኤክስፒሪየንስ ሼር አደርግላችኋለሁኝ። ያሉትን ማርኬቶች እየሄድኩኝ ከኢትዮጵያ ጋር ያለውን የገበያ ልዩነት ምናምን አሳያችኋለሁኝ። በዚህ አጋጣሚ ቪዲዮን እስካሁን እያያችሁት ከሆነ አጭር ቪዲዮ ነው ልሰራ ያሰብኩት። እስካሁን እያያችሁት ከሆነ ማለት ነው አብራችሁን መስራት የምትፈልጉ በንግድ ስራ ላይ ምናምን ትናንሽ ቢዝነስ መጀመር የምትፈልጉ ሰዎች ኮንታክት አድርጉኝ። ኢንስታግራሜን ዲስክሪፕሽን ላይ ያስቀምጠዋለኝ። ኮንታክት አድርጉኝ እና አብረን መስራት እንችላለን። ሰብስክራይብ አድርጉኝ። ቀጣይ የሚመጡትን ቪዲዮዎች ማየት እንድትችሉ ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ እስካሁን ስላያችሁኝ። ይመቻችሁ። አቤል ቭሎግስ